ወንቼ ኦሪጂናሊ ዘፍጥረት ምዕራፍ 3 ላይ ሄደን የሰው ልጅ ውድቀት ስንመለከት የሰው ችግር የሚጀምረው ከልብ ነው። ስለዚህ ችግሩ የሚጀምረው ከውስጥ ከሆነ መፍትሄው ከውጭ ሊመጣ አይችልም። ስለዚህ ጌታ ኢየሱስ ክርስቶስ መጥቶ እነዚያን ውጫቸው ያማረ የጠራ ንጹህ የተባሉ ጻድቅ የተባሉ ቅዱስ የተባሉ ሰዎችን ትቶ ተራ አሳጥማጆችን፣ ቀራጮችን፣ ጋለሞቶችን መጥራት ጀመረ። ዳዩ የውጪ አይደለም እና ደግሞ አመጣቸውና ውጫቸው ምን አላረገው አልለወጠው። ወገኖቼ ጌታ የሚጠላውን ላሳያችሁ። የሚጠላው በውስጥና በውጭ ልዩ ልዩ ነው። እንዴት መታደል ነው! እንዴት ብጽህና ነው! አንዳንዴ ደህና ነህ ምናምን ሲባል አይ ደህና አይደለም ጸሎት ያስፈልጋል ማለት ብቻ እንዴት ነው አንልም አይደል? እንደሱ አንል። የተለወጠ ልብ ቆሞ ብቻ አይደለም የሚያገለግለው፣ ተቀምጦም ያገለግላል። አንዳንድ ሰዎች ወገኖቼ ሰብከው ዘምረው አይደለም ያገለግሉን፣ ኖረው ያገለግሉናል። their presence by itself ወገኖቼ ናፍቆት እንዲያድርባችሁ ነው ይሄን ምነግራችሁ። ጉጉት እንዲያድርባችሁ ነው። የልብ ለውጥ ያስፈልገናል። ምን ልላችሁ ፈልጌ ነው? ውስጥ ቆሻሻ ሆኖ ውጭ ንጹህ ከሚሆን ውስጥም ውጭም ቆሻሻ ቢሆን ይሻላል። ተስፋ አለው። የሚፈለገው ግን ምን እንዲሆን ነው? ውስጥም ውጭም ንጹህ እንዲሆን